እባቡ እንዴት ነህ? እባቡ ደህና ነህ? እንዴ ዛሬ ነው ደግሞ አለሻ አለሁ። እንዴት ነህ? ምንድነው አንቺ አታነቢም እንዴ? ፈተና ደርሷል እ ምን ትሰሪያለሽ? እስከ ዛሬ የት ነበርክ? የት ነበርክ እንዴ? እያነበብኩ ነው። ወይ አንተ ልጅ አልቅብህም እኮ በቃ እንዴ ዛሬ እኮ ፈተና ነው። ምን ሆነህ ነው? አንቺ ምን ሆነሽ ነው? ዝም ብለሽ ትዞሪያለሽ? ወይ እኔ እንዳንተ አይደለም። የጫማሽ እንትን እስኪያልቅ ማለት ነው። ወይ ጠባብ አንቺ እንደኛ ማንበብ ነው። እሺ አንብቢ። እንደኛ መቀየር አለብሽ በደንብ ማለት ነው። እስኪ እናያለን እንግዲህ። በቃ ላንሄዳ በቃ መጣሁሽ ግን ኧረ ረስቻለሁ። በእናትሽ የቀጠርኳቸው እንትና ላይቭ ላይ ምናምን የቀጠርኳቸው ጋይሶች ስላሉ ከነሱ ጋር አሳልፋለሁ የተወሰነ 20 ደቂቃ ምናምን። ስንት ደቂቃ አለ? እስኪ አሁን እስኪ በቃ 20 ደቂቃ ገባ ብዬ ልውጣሽ። አንቺ መሄድ ትችያለሽ። እሺ እንደፈለክ። እሺ ቻው። እሺ ታፕ እያደረጋችሁ ምንድነው ጋይስ? ታፕ አያችሁ፣ ራሴን በራሴ ታፕ አድርጌ ቁጥሩን እጨምራለሁ። እስኪ ገባ እያላችሁ ገባ ታፕ እያደረጋችሁ ለ10 ለ15 እንዴት ነው ክላስ አትቆርጥ? አዎ 20 ደቂቃ ነች። ገብቼ ልውጣ። አባቴ ብሎ ሱስ እንዳትደፈቅ ይላል። ምንድነው እየሰጠው? ሲጋራ፣ ጫት፣ ሴት ማብዛት፣ አሉባልታ፣ ወሬ ነው። ያውን ዘመን ሱስ ደግሞ ቲክቶክ፣ ዩቲዩብ፣ ፌስቡክ ነው። አንተ ደግሞ ቲክቶክ ላይ በጣም የተመረጥክ መስሎኝ። ይሄ ለኔ መዝናኛ እንጂ ሱስ አይደለም። አንተም ከዘመኑ ጋር ተቀላቀልና ዘና ፈታ በል። ከዘመኑ ጋር አይደለም። ኧረ አላልኩም እንዴ ከሸንኳ አራዳኒ መልካምነቴን ከልቤ በዘር በሃይማኖት በሰፈር ያልተዋደዱ ይገባል። ሚኪ አመረር በፍጹም ያላሰብኩት ነው። እሺ አራዳ ማለት እኮ ጥሩ ማድረግ ወይም ደግሞ የሆነ ጥሩ ነገር መምከር ምናምን አይደለም፣ የወደቀን ማንሳት ጭምር ነው። አይመስልም? በቃ መሄድ ነው። ቻው። እሺ አመሰግናለሁ። ታፕ እያደረጋችሁ ኔትወርክ ደግሞ አስቸጋሪ እየሆነብኝ ነው። እና በመኝ እስክትል ድረስ ማለት ነው። ማን የልብ ቅርጿ ታፕ እያደረጋችሁ ታፕ እያለሽ ምንድነው ደግሞ በእናታችሁ ደግሞ ይወጣሉ እንዴ? ገባ ብሎ እያልኩ ትወጣላችሁ። ገባ ብሎ አሁን ገባ ዳይ አፍጥኑት ግቡ። ገባ ብሎ ልናገር ነው። 1000 ሲሆን እናገራለሁ። አሁን ስንት ነው? ያው እየተጠጋን ነው። በጣም አሪፍ ነው ጋይስ። ገባ እያላችሁ ሳሚ ምንድነው የምትለው በእናትህ?
ሄሎ ወይ ሳምሪ፣ ደህና ነኝ። ደህና ነሽ? እግዚአብሔር ይመስገን። መጥተሻል? እንዴት ነሽ? ደህና ነሽ? አዎ፣ ዛሬ የምንገናኝበትን ቦታ አወቅሽው? የት? ምን ነው? ኦኬ፣ ትምህርት ቤት ስናልፍ አንድ ያሳየሽኝ አዎ። ከዛ ከትምህርት ቤቱ የሆነ የታጠራጥር ነገሮች አሉ። በቃ እዛ አካባቢ። እሺ፣ ግንብ የሆነ ግንብ አጥር ነገር አሽቦ ምናምን ያለው እዛ። በቃ እሺ፣ እጠብቅሻለሁ። እሺ፣ ደግሞ እንዳትቆይ። እሺ፣ በቃ መጣሁ። ወይ አልቆይም። አሁን ነው መጣሁ። እዛው አካባቢ እኮ ነኝ። ክላስ እኮ ነኝ። አልገባሽም እንጂ መጣሁ። ነው የምትለው? በእናትህ ስድምን ምን አመጣው? ለምን ትሳደባለህ? ካልተመቸ መውጣት ነው እባክህ። ካልተመቸ መውጣት ነው። አለበለዚያ ብሎክ ነው የማደርግ። ሳሚ ስርዓት ያዝ። ታፕ እያደረጋችሁ ሳምሪ ማነች እዚህ የገባችሁ? ዋው ደስ ይላል። እየገቡ ነው። ደስ ይላል። እርሱ ልናገር ነው። ተይው እባክሽ። የሚሳደብ ዝም ብሎ ነው፣ ቀንቶ ነው። በእኔ ቤት 3 4 5 ሰው 30ም ካየ በቃ ይቀናል። ቅናት ነው እባክሽ። ተይው፣ ሌላ ነገር አታውሪ አንቺ። ተይው። አሁን ገባ እያደረጋችሁ ኮፒ ሊክ ገባ ታፕ እያደረጋችሁ በፍጥነት ታፕ እያደረጋችሁ ኮፒ ሊክ ሸር እያደረጋችሁ ብዙ ጓደኞች አሏችሁ አይደለ? ለእነሱ ሸር እያደረጋችሁ በቃ ሌላ እኮ ነው። ይሄን መሰለ ደስ ጋበዛችሁ ማለት አስቡት። ይሄ እኮ ነው። አሁን ዘጭ ሆኗል። በጣም ጥሩ። ዋው ደስ ሲል በጣም ደስ ይላል። ሄሎ፣ እንዴት ነህ? ደህና ነህ? አለሁ። ደህና ነኝ። ታውቃለህ ማለት ህይወቴ ካላንተ ባዶ እንደሆነች ያው ድምፅህን ሳልሰማ እኮ ታውቃለህ ማለት በአካል በላይ እንኳን በቃ ድምፅህን ሳልሰማ እኮ አልኩት። ምሽቱ ጭንቀት፣ ሌሊቱ ድረስ እንደሚሆንብኝ ታውቃለህ። ዋው ደስ ይላል። ዌልካም ብለናል ጋይስ። ዌልካም። አስቶካ ገብታለች። አስቶካ ኧረ ብዙ ናቸው። ሚኪ፣ ኤርሚያስ ካለ ወልድ ምናምን እንጂ ኧረ በለው። ቤቱ ሞላ። በቃ ሞላ። ቤቱ ሞልቷል። እንኳን ወደ ጥቤ ቤት በሰላም መጣችሁ። ዋው አመሰግናለሁ። ዋው እናንተም ዌልካም እያላችሁኝ ነው። አመሰግናለሁ። እሺ አሁን እርሱን ልናገር ነው። ተዘጋጁ። ወይኔ በዚህ ሰዓት አሁን ኔትወርክ ይጠፋል። ኧረ ወይኔ እስኪ ልንቀሳቀስ። መንቀሳቀሱ ሳይሻለኝ አይቀርም። እዚሁ መብራት ፖል ቆሜ እስኪ
ሲጀምር ደግሞ እዚህ ቦታ የቀጠርሽኝ በዛ ላይ እኔ ስልክ ደውላለሁ መስመርሽ ተይዟል ነው የሚለኝ። ደግሞ መቼ አንድ ወር ሞልቷችሁ ነው ደግሞ ወደድኩ ቁጥር ሁሉ ምናምን ህይወቴ ካላንቺ ባረስ ነው ወይ አምላኬ ታወታት እንደተሸከመ ከሆነ እኮ ነው የሚያረግደው። በጣም መንቀሳቀስ እንደሚያቅተኝ ጭራሽ ቃል አንቺ ነሽ። ለማንኛውም ይሄ አንድ ነገር ልንገርሽ፣ የጓደኝነት በዚህ ምድር ላይ በአሁኑ ዘመን በዚህ ጊዜ ወንድ ልጅ ወደድኩሽ አበርኩልሽ ልሞትልሽ ነው ካላንቺ ህይወቴ ባዶ ናት ምናምን ካለ ማለት ነው ሮማንቲክ በሆነ መንገድ ድሃ መሆኑን እየነገረች ነው። እሺ ቀጣይ ዋው ሳራ የሆነ ነገር ልካለች። የሚገርም ሳራ ይመችሽ። ምን ብላ ነው የላከችው? እስኪ ሳራ ታብታብ እያደረጋችሁ እንዴ ታብረሰዋ ታብ ሼር እያደረጋችሁ ቤቱን አጨናንቁልኛ። ጭንቅ አድርጉት። የልብ ቅርጿ ሞልታ እስክትፈነዳ ድረስ ማለት ነው። ፍንዳታዋ ግን ሰፈር እንዳይረብሽ። እሺ ሳራ ምንድን ነው ያለችው? አባቷ ምን እንዳላት ነው እዚህ ጋር ያስቀመጠችው። በጣም ደስ ይላል። አባቴ በአሁን ጊዜ እኮ ስራ ያለው ራሱ አላዋጣ ብሎናል። እንዲያውም ከዚህ በኋላ ስራ ያላቸው ልጆች ያሉትን ነው የምናገባው። ይመችሽ። ወንዶች ሁሌም የምትሰጡት ሀሳብ ሴቶች ብር ብቻ ነው የሚወዱት ሲሉ በተደጋጋሚ ይሰማለሁ። ወንዶች ግን መኪና ሰጥታችሁን አንቀበልም ያልናችሁ ነው እኮ የምትመስሉት። ይመችሽ ሳሪ። ዋው የመልስ ምት ነው እውነት፣ የመልስ ምት። መኪና ሰጥታችሁን ታብ እያደረጋችሁ ይቅርታ ተከታዮች፣ አሜዚንግ ነው። ምንድነው የሚለው? ሴቶች እኮ ገንዘብ ባሰጣቸው ራሱ ይቅርታ አድርጉልኝ። ሴቶች እኮ ገንዘብ ባሰጣቸው ራሱ ባንተ ላይ እንዲያልቅ የሚያደርጉት ስልት ራሱ ሌላ ታሪክ ነው። ይመች አባ ይመች። እሺ ሌላው ምንድነው የሚለው? ያው ጆን የጻፈልን ነው ዘው ድሮ ሲያረግዙ አፈር አማረን፣ ከሰው ቤት ድግስ የተራረፈ አማረን፣ ዝናብ አማረን ነበር የሚሉት። አሁን ውድ ነገር ወይም የማይገኝ ነገር ስለሚጠይቁን በንዴት በገንዘቡ ጠጥተን የጠየቁንን ለመርሳት እንሞክራለን። አረ ወይኔ! ባለፈው የጓደኛዬ ሚስት አርግዛ ሁሉንም የጠየቀችውን ሲያሟላላት አንድ ቀን ሌሊት በድቅድቅ ጨለማ ቀስቅሳው የጉንዳን ወተት አምሮኛል አሁኑኑ ካላመጣ ሙቼ እገኛለሁ አልተሟዘዘችም። የጉንዳን ወተት አረ በጣም የሚገርም አሜዚንግ የሆነ ነገር ነው። ይሄ ፕሮግራም ሁሌ ይቀጥላል ያልኳችሁ በምክንያት ነው። ዋው ይመቻችሁ። ብዙ ቁም ነገር እንደምታገኙ ታውቃላችሁ። ግን ከዚህ ብዙ ቁም ነገር ታገኛላችሁ። ዋው ጆን ቴንኪው አባ። እና አይንሽም በአይን ውስጥ ማስለምለሙን ታይና ወይ አምነሽ ወይ ሰርተሽ የምትለወጭበትን መንገድ ፈልጊ። እንዴ ቆይ ግን ሳምሪ አውቀሽ ነው ሆን ብለሽ ይሁን አይሁን አላውቅም፣ ግን የሞቀ ስሜትን ወደ በረዶነት የምትቀይረው ግን ምንድነው? ቃልዬ ምክሬን አዳምጪ፣ ችላ አትበይ። ይጠቅምሻል። እንዳትኮችብኝ ብዬ እኮ ነው። አይ ሳምሪ ችላ ብዬ ሳይሆን እኮ ቀድሞውንም ታዩ እንደምትል አውቃለሁ። እና እኔ እንደዚህ እንደምልሽ ያወቅሽ ነው ዝም የምትይኝ? ደግሞ እኮ ረሳሽው እኔ ሚኪን ወደድኩ ስል የዛኔ ምን ስትይ እንደነበረ ስማስታውሳለሁ። ገባሽ? ስለዚህ ለማንኛውም ግን ይጠቅምሻል፣ አዳምጪ። አይ ሳምሪ በቃ አይደለም አሁን ላይ ምን ብትይኝ ሲጀመርልኝ አልሰማሽ። በቃ በራሴ ተማመናለሁ። ይገባሻል? ለምሳሌ በምን እንደምትተማመኝ? በቃ ልጅ እኮ አልገባሽም። ድምፅን ሁላ ብትሰሚው እኮ ሳምሪ ስም ይገባሻል። ለነገሩ
ጭራሽ ሰሚ ወለናቸው ምንም ሰማ እኔ መስማት አልፈልግም። እሺ ማስረጃሽን ንገሪኝ እስኪ። እኔ ማስታወሻ አለኝ ያልሽው ምንድነው? ምን የጥበብ ቤተሰቦች እስኪ እኔ እኮ ልወጣ ስል የምትጽፉት ነገር ነው የሚገርም የሚለኝ ማለት ነው። እስኪ አንዴ እቺን ላንብብላችሁና ልሰናበታችሁ። ምንድነው ያለችው እዚህ ጋር? ወይ ሳሪቲ ሳራ ይመችሽ። ምንድነው ያለችው እዚህ ጋር? ሳሪቲ እስኪ ታፕ እያደረጋችሁ እነግራችኋለሁ። ታፕ እያደረጋችሁ ታፕ እያደረጋችሁ የመጨረሻ የሳራና አንብቤ እንሰነባበታለን ማለት ነው። ሳራ ምንድነው ያለችው? ያው ሪፕላይ ነው ያደረገችው የጉንዳን ወተት ባለው ማለት ነው። ምንድነው ያለችው ሳራ? ግን የጉንዳን ወተት ቀለሙ ቀይ ነው ወይንስ ውሃ ሰማያዊ? አብላልካለች የሳቅ ምልክት። ዋው ደስ ይላል። በጣም ጥሩ። ግን እውነት ነው። እኔም ግልጽ እንዲሆንልኝ እፈልጋለሁ። የጉንዳን ወተት በቃ ይመቻችሁ። እንገናኛለን። ሰዓቱን አክብሬ ምናምን እጀምራለሁ። ግን ያው ስሰናበታችሁ በጣም በናፍቆት ነው። በቀጣይ እንገናኝ ሰዓቱን ጠብቀን። እናንተም ብዙ ሰዎችን አደድ አድርጋችሁ እንደምትመጡ እና ይሄንን እንትን ወደ ተሻለ ከፍ እንደምናደርገው ተስፋ አደርጋለሁ። ይመቻችሁ። አቦ ግን ፈተና ስላለኝ ጸልዩልኝ ነው። መልካም ምኞታችሁን ግለጹልኝ። እወዳችኋለሁ። ባይ ሾ ድሮውንም እኮ አልፈልግም። ምን ሲጀምር በቃ ካንቺ ምንም ነገር አልፈልግም። ምክርሽንም አልፈልግም። አለ አይደለ የወንድ ልጅ እንባ ባዳ ነው። አታስቢሽ። ለኔም የማስተላልፈው የወንድ ልጅ እንባ ባዳ ነው። ላንቺም የሆነ ማስታወሻለሽ አይደል? አነባለሽ፣ አለቀሰ፣ ቀልዬ በጣም ነው የምወድሽ ምናምን አለሽ። አይ የኔ እናት በአሁኑ ዘመን ወንድ ልጅ ላንቺ ብሎ እንባ ካፈሰሰ በዚህ ምድር ላይ እንዳንቺ አይነት ምን ተረጋጊ እንጂ ምን እየሆንሽ ነው? ይሄ ፍቅር እኮ የማያደርገው ነገር የለም። እሺ በዚህ ዘመን ወንድ ልጅ ላንቺ ብሎ እንባውን ካፈሰሰ እመኚ በቃ የትም ብትዞሪ ዓለምን ብትዞሪያት የፈለገ ነገር ብትጠሪ እንደሱ አይነት አስመሳይ በዚህ ምድር የለም። ድሮም እኮ ሞኝ ነኝ ሲጀምር ሳምሪ ድሮም ከአንዳንቺ አይነት ቁም ነገር እሰማለሁ ብዬ መጓጓት። እቺማ ከአንድ ፌሚኒስት ባይ ነገር ነች የቀዳሽው ወይ ደግሞ የሆነ እኔ ጋር መጣሽ እዚህ የምትፈላሰፊብኝ ማለት ወንድ ጠል ፌሚኒስት ነሽ እያልሽ ነው? ኧረ ተረጋጊ ሳምሪ። እንዴ ምን ነው እንደዚህ ባንዴ መቀየር? ባክሽ ፍራንክ ነው ወይ ሳምሪ? በሆነ ጊዜ እኮ ማለት ነው ለፍራንክ ሳይሆን ለፍራንክ የሚያረጋጋን ሳይ ቃላ የሚያነቃቃን ለሱ እንትና ጨርስ። አንቺ ታመጪው አንቺ ታሮጪ። አሁን ምን አልኩኝ? ፍቅር ምናምን ራስሽን የምትለውጭበትን መንገድ ያልኩትን ነገር ራስሽ ተናገርሽ። አየሻ? ይኸውልሽ ለፕራንክ ሳይ ለፍራንካሽ ከዝኩርሽ የኔ ውድ ጓደኛ ካፍሽ እኮ ማር ነው ጠፍ ቢላስ ወድሽ ይሳምሪ። አንቺ እኮ ወሬሽ አያልቅም። ሙሉ ቀን ራሱ ብናወራ ማለት ነው ሌሊቱንም እንጨምር ስለምትይ አሁን ወደ ክላስ ሄደን ብናጠና አንቺ ደግሞ ቁም ነገር ሲያወሩሽ የሆነ እንትን ልታታልኝ ትፈልጊያለሽ። እና ለማንኛውም ፍቅርሽን እንዴት ነው ታዲያ? ደህና ነው? ሰላም በይልኝ ወይ ነኝ ባክሽ ክላስ እንግባ። ፍቅር የምትይው ነገር ላይ አይመቸኝም። አይኩልሽ ሳምሪ ዛሬ አብዳነ ሁሌ እዚህ ነው የማይክ ማለት ሌላ መናፈሻ የለም እንዴ?
ማለት እኔ እንኳን ትምህርት የሚይዝ ስለሆነ ብዙ ጊዜ ወደዚህ መጣ። በእርግጥ ቦታው ለድምጽ ልምምድ ይመቸኛል። ነገር ግን ቦታውን ብቻ ብዬ አይደለም እና ግን ምን እና ማለት ሌላ ምን ፈልገኝ ለሰው ሰው አስፈላጊ ነው። ግን እኮ ለሰው ሰው እንደሚያስፈልግ ካዳሚ ተቀዳሽ ዮሐንስ እሺ ከአዳም የተቀዳችው ስትል ድሮ ያኔ አዳም ውሃ ነበር እንዴ? እንደሱ አላልኩም። ያኔም አሁንም አዳም አፈርም ንፋስም ለዛ አይደል እንዴ በንፋሱ ባክነን በውሃው ዋይተን በስተመጨረሻ ባፈሩ ተጠግኝ ሳምራል ፍቅር ለጸወርቅ ፍለጋ ትገባለህ። በላኔ ለቴክስቴ አንድ ቆንጆ ሙዚቃ ወራበደ። አረ ጎራ አረ እኔ ደስ አላልኩኝም እንዴ? ምን ነው ሙዚቃ ነው ያልኩኝ። እኔ ቆንጆራ ቁጥስለ ከራና ፈርቀው እና አንጎራጎራችን ያኔ ምናርሽ ሁሉ ከሚያወራልሽ ከተባለልሽ በላይ ነሽ። እኔም ስላንቺ ልናገር ልሁንሽና ይመሰክር አላፍሬ በአንቺ ኮራለሁ እንዳንቺ አሟልቶ ያደለው አንድ አይታ ቆንጆ ነው ተካክላ ስላገድ ይለይ አንተም ይስፈልክ ተመሳው Audio Jungle.